ሰላም ሰላም የዩቲዩብ ተመልካቾች፣ ይህም ቪዲዮ ሲጀምሩ ሰብስክራይብ በማድረግ ጀምሩ። እንደተለመደው ወደ ፕሌይ ስቶር እንሄድና ፔድ ሰርቬይ የሚል አፕ ዳውንሎድ እናደርጋለን። ይህ አፕ እውነተኛና የሚከፍል የተረጋገጠ አፕ ነው። ዳውንሎድ አድርገን በዚህ መልኩ ኔክስት ኔክስት እያለን ሬጂስተር እናደርጋለን። ከዛም በኋላ ስታርት ብለን እናስጀምረዋለን ማለት ነው። ሬጂስተር ማድረግ ይጠበቅብናል፣ እንዲሁም ደግሞ ቬሪፋይ ማድረግ ይጠበቅብናል። እዚህ ጋር ታክሶች ተደርድረውልናል። እነኚህ ታክሶች ደግሞ ያው ዋጋ ወጥቶላቸዋል 0.5 ነው። ይሄኛው በቀን ስፔን አድርገን የእድላችንን የምናገኝበት ነው። ለምሳሌ ስፔን አድርጌ እኔ 0.9 ዶላር አግኝቻለሁ ማለት ነው። ኮሌክት አደርገዋለሁ። መሀል ላይ በዚህ መልኩ ማስታወቂያ ይመጣላቸዋል። በየጥያቄ መሀል ሰርቬይ በምሰሯቸው ሰርቬዮች መሀል ማስታወቂያ ይመጣላቸዋል። እሱም ማየት ግዴታ ነው። ከዛ በኋላ ወደ ኋላ እየተመለሳችሁ እንደዚህ ክሊክ እያደረጋችሁ ጥያቄዎች እንሰራላችሁ። ይሄ ዊዝድሮዋል ሜትድ ነው። ዊዝድሮዋል ሜትድ እንግዲህ የተለያዩ ጎግል ፕሌይ አለ፣ ፔፓል አለ፣ ሌሎችም ዊዝድሮዋል ሜትዶች አሉ። 175 ዶላር ስትደርሱ ዊዝድሮዋል አድርጋችሁ መውሰድ ትችላላችሁ ማለት ነው። ቀጥታ ወደ ባንክ መላክም ይቻላል ማለት ነው። ከዚህ ውጪ ኢንዲያን የሚለውን ወደ ኢትዮጵያ መቀየርም ትችላላችሁ። ቀን በዚህ መልኩ ቲክ ታደርጉና መቀየር ይቻላል ማለት ነው። ወደ ኢትዮጵያ በዚህ መልኩ መቀየር እንችላለን ማለት ነው። ይሄ ዊዝድሮዋል የምናደርግበት ነው። እዚህ ጋር ደግሞ ኢንቫይት የምናደርግበት እና እንዲሁም ደግሞ ሰርቬያችንን ኮምፕሌት ስናደርግ በየሰርቬይ ኮምፕሌት ባደረገን ቁጥር 3 ዶላር ይሰጠናል። ያንን የምንፈጽምበት ነው። ሪኬስት ለምሳሌ አሁን ከ0.9 ገና መጀመሪያ ነው። እኔ ወደ 175 ዶላር ስደርስ ብር ይሰጠኛል ማለት ነው። እነኚህ ጥያቄዎች ናቸው። እነኚህን ጥያቄዎች በዚህ መልኩ እየሰራችኋቸው አለፍ አለፍ ብላችሁ በዚህ መልኩ ትሰራላችሁ። ከዛ በኋላ ልክ ሲጨርሱ ኮምፕሊት ይላቸዋል። ሲጨርሱ በዚህ መልኩ 0.5 ዶላር ሰጥቶኛል። ለምሳሌ ለዚህ ሰርቬው ሲረዝምና ሲያጠር ዶላሩም እየጨመረ እያነሰ ይሄዳል ማለት ነው። እንደገና እንመለስና እላው ላይ ክሊክ እናደርጋለን ማለት ነው። ከዛ በኋላ እንደዚህ ጥያቄዎችን እንሰራለን ማለት ነው። ጥያቄዎችን በመስራት ልክ ስንጨርስ ዶላሮችን ይሰጠናል። ጥያቄዎቹ ቀለል ያሉ ጥያቄዎች ናቸው። በህይወታችሁ ላይፍ ውስጥ የምትገዟቸው፣ የምትሸጧቸው፣ የምትኖሯቸው ምናምን ናቸው። ቴክኖሎጂ ነክ አለው፣ ኤዱኬሽን አለው ምናምን። እነኚህ እንግዲህ በቤታችሁ ውስጥ ያሉ እቃዎች ምናምን ያካትታል። እነኚህን ሁሉ የሚያካትት ነው። ስለዚህ እነኚህ መመለስ ቀላል ነው ማለት ነው። 0.75 ሰጥቶኛል። አሁን ደግሞ እንደዚህ እያልኩ እንግዲህ ወደ 175 ዶላር ጉዞ አደርጋለሁ ማለት ነው። ያው በየመሃሉ በዚህ መልኩ ጥያቄዎቹን ልክ ሲጨርሱ ወደዚህ ፔጅ ያመጣችኋል። ወደ ዋናው ፔጅ አርን የሚለው ፔጅ ማለት ነው። ስለዚህ ከዚህ ውስጥ የተመቻቸውን ይከፍላል ብላችሁ የምታስቡትን ሰርቬይ ክሊክ እያደረጋችሁ ትሰራላችሁ ማለት ነው። ይሄ ሌላ ጥያቄዎችን እንደዚሁ እናንተ ለማሳየት ያህል ነው እነኝህን ጥያቄዎች እየሰራው ያለሁት። ቀጥለናል ተመልካቾች። እንግዲህ እነኝህን ጥያቄዎች በተገቢ ሁኔታ መስራት ያሸልማል እንግዲህ። ስለዚህ እንደዚህ እየሰራን ቀለል ባለ መልኩ ለኪሳችን ብር ማግኘት እንችላለን ማለት ነው። እንደነኛ አይነት ስራዎች ለኪሳችን ብር እንጂ ዘላቂ የሆነ ክፍያ የላቸውም። ነገር ግን በአጋጣሚ እንደነኛ አይነት ስራዎችን እየሰራን ለኪሳችን ግን ብር ማግኘት እንችላለን። በተለይ ደግሞ ኢትዮጵያ ውስጥ ሲሆን 175 ዶላር ራሱ ብናገኝ ብዙ ብር ነው ወደ ኢትዮጵያ ሲቀየርና፣ ስለዚህ እንደነኛ አይነት ነገሮችን መሞከር እጅግ በጣም አስፈላጊ ነው። ዋይፋይ ካላችሁ ቤታችሁ፣ እንዲሁም ደግሞ ዳታ መሙላት የምትችሉ ስልክ እጃችሁ ላይ ያለ ሰዎች በቀላሉ እንደነኛ አይነት ነገሮችን እየሰራችሁ ከኪሳችሁ ብር አለማጣት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ አሁን ጨረስኩ ማለት ነው። ታክሴን ጨርሻለሁ ማለት ነው። ከዛ በኋላ
መጨረሻ ላይ ልክ ሲጨርስ ሪዋርድ ይሰጠኛል። ኮምፕሊት ብየዋለሁ። $1.5 ሰጠኝ ማለት ነው። $1.5 ሰጥቶኛል ማለት ነው። በዚህ መልኩ $1.5 እወስዳለሁ ማለት ነው። ስለዚህ ወደ $3.6 ደርሶልኛል ማለት ነው። እናንተን እያሳየው ወደ $3.6 ደርሶልኛል። ይኸው እዚህ ጋር ቅድም ያልኳችሁ ሰርቬይ ኮምፕሊት ስላደረግኩ ሌላ ሪዋርድ ሰጥቶኛል። $3 ሰጠኝ ማለት ነው። $3 ሰጠኝ ማለት ነው። ስለዚህ ወደ በአጠቃላይ ለእናንተ ለማሳየት ያህል ብቻ ወደ $6.7 አግኝቻለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ ማበረታታታችሁን አትርሱ።